መኖር ይሰለቻል። በሙላትም በጉድለትም ውስጥ ከዛስ የሚል ጥያቄ አለ። እንዲህ አይኖርም፣ እንዲህማ አይሆንም። የሰው አፈጣጠሩ ይሄ ነው። እንዲህ እንዴት ይኖራል? መኖር ይሰለቻል። ድግግሞሽ፣ መነሳት፣ መሄድ፣ መብላት፣ መዋል፣ መተኛት። የሞላም ቢሆን ይሰለቻል። የጎደለ ሲሆን ደግሞ እስኪሞላ ትግል፣ ሲሞላ አርፋለሁ በሚል ተስፋ ሊኖር ይቻላል። ግን ወይ ሙላቱ ጋር ይደርስና ሙላቱም ከንቱ ሆኖ ያሰለቻል፣ ወይ ደግሞ ሙላት የተባለው ጋር ሳይደረስ ጎዶሎ መኖርን አሰልቺ ያደረገ መስሎ በዚያም መሰልቸት ይሆናል። በመውጣትና በመግባት ውስጥ፣ በምሽትና በንጋት ውስጥ፣ በጥጋብና በረሃብ ውስጥ ምንም ለመኖር የሚያጓጓ ሁሌ እንዲሁ በቀጠለ የሚያሰኝ ተስፋ የለም። በሙላትም በጉድለትም ውስጥ ከዛስ የሚል ጥያቄ አለ። ከዛስ የተባለለት ሲገኝና ሲደረስበት፣ የተደረሰበት ደግሞ የሚያሳርፍ መልስ ሳይኖረው ሲቀር ይሰለቻል። የመኖር ድግግሙ መኖርን ያሰለቻል። እኖርበታለሁ ያሉለት የመኖር ዓላማ አንሶ ይገኛል። ትልቅ መዳረሻ ያሉለት የመኖር ግብ ነው የተባለለት ከደረሱበት ሲደርሱበት ባዶ ይሆናል። ካልደረሱበት ደግሞ ለመድረስ ያለው ትግል ያደክምና እሱም ድካምና ስልችት ይሆናል። እንዲሁ መኖር ስልችት ይላል። ሰው እንዴት እንዲሁ ይኖራል? እንዲህ አይኖርም፣ እንዲህማ አይሆንም። ህይወትን ሰሪው በመጀመሪያ ህይወትን ሲሰራው በመውጣትና በመግባት፣ በመብላትና በመጠጣት፣ በመምሸትና በመንጋት፣ በስኬትና በውድቀት፣ በማግኘትና በማጣት፣ በዚያ ብቻ የመኖር ጉጉት እንዲኖር አድርጎ አይደለም የሰራው። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዴት ይኖራል? የሰው አፈጣጠሩ ይሄ ነው። ጥረት መልካም ነው፣ መብላትም ጥሩ ነው። ትጉህ እጆችም ብርቱ ናቸው፣ ይሳካላቸው። በመንጋትና በመምሸት መሃል ያለውም ዙረት በጎ ነው። በመምሸትና በመንጋት መካከልም ያለው ማንቀላፋት ያበረታል። ይሁን ላለሙት መሮጥም ሲደርሱበት ሌላ ማቀድም ደስ ያሰኛል። ጌታ ቢፈቅድና ብንኖር እንዲህ እንነግዳለን፣ እንዲያ እናተርፋለን ማለትም መልካም ነው። ግን ሰው በዚህ ብቻ አይኖርም። በእነዚህ ብቻ ይደክመዋል፣ ይሰለቸዋል። መኖር እንዲያቆም ያስመኘዋል። እንዲህ አይኖርም። በእነዚህ ብቻ ሙሉ አይሆንም፣ የሚያሳርፍ አይታየውም። ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ሰው ያስፈልገዋል። ከእግዚአብሔር አፍ የሚወጣው ቃል ያስፈልገዋል። ሰው ዘልቆ ደስ እንዲሰኝ በሚያናውጥ አውሎ ንፋስ መካከል በውዥንብሩ ያለመናወጥ እንዲቆም እና መኖር እንዲያሰኘው በውሽንፍር መካከል ፈገግ እንዲል በልቅሶ ሸለቆ እያለፈ ሸለቆውን የምንጭ መፍለቂያ እንዲያደርገው እግዚአብሔርን ተስፋ ሊያደርግና በእግዚአብሔር አፍ በሚወጣው ቃል ሊኖር ይገባዋል። ከትጋቱ በስቲያ ከጥረቱ ወዲያ ሰው በእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ አይኖርም።